ሰላም እንዴት ናችሁ? ዛሬ ደግሞ ስለዚህ ፕላትፎርም ሙሉ አሰራሩን ይዤላችሁ መጥቻለሁ። እንዴት እንደሚሰራ እንዴት እንደሚከፍል ሙሉን ስቴፕ አሳያችኋለሁ። አንድም ቪዲዮ ሳታዘልሉ ተከታተሉ። 3 ደቂቃ ነው፣ ብዙም አይፈጅባችሁ። ይሄ ፕላትፎርም ከሌሎች ለየት የሚያደርገው በሰራችሁት ልክ ይከፍላችኋል። በሰራችሁት ልክ ታገኙበታላችሁ። ቲክታክ ላይ ምንም የምትሰሩት ነገር የለም፣ እንዲሁ ታይማችሁን ነው ዌስት የምታደርጉት። እዚህ ላይ ግን ብትሰሩት በጣም ውጤታማ ትሆናላችሁ። እሱን ደግሞ ገብታችሁ ታዩታላችሁ። እና ቀጥታ ወደ ቪዲዮ እንሂድ። መጀመሪያ አፕሊኬሽኑን ከፕሌይ ስቶር ሀላ ብለን እናወርዳለን። አፕሊኬሽኑን ካወረድን በኋላ ያለው ኢንተርፌስ ይህንን ይመስላል። ከዛም ወደ አፕሊኬሽኑ ያስገባችኋል። ከዛም በመጀመሪያ ስማችሁን ታስገባላችሁ። ከዛም በርዝ ዴት፣ ከዛም ጀንደር ትመርጡና ኢንቪቴሽን ኮድ ይጠይቃችኋል። እዛ ቦታ ላይ 31 20 469 ብለን እናስገባና ወደ አፕሊኬሽኑ እንገባለን ማለት ነው። ልክ እንደገባችሁ 100,000 ጂሲ ኮይን ይሰጣችኋል። ጂሲ ኮይን ነው የሚባለው። ይህንን ጌም ስታደርጉ ጋምብል ስታደርጉ ይህንን ኮይን ነው የምትጠቀሙት። ሶ እንደምታዩት በመጀመሪያ ላይ ያለው የኛ ቤት ነው፣ ኦር ደግሞ የኛ ፋሚሊ ነው። ልጅ ፊሽ ፋሚሊ ይላል። ከዛ እዚህ ጋር ምንም መንካት አይጠበቅባችሁም። በመጀመሪያ ላይ አካውንታችሁን ቬሪፋይ ማድረግ ስላለባችሁ ጥግ ላይ ሚ ምትላለች። አሁን እንደምታዩት ሚ ምትሏን ትነካላችሁ። ከዛም ኤጀንሲ የሚለውን እነካለን። ኤጀንሲ የሚለውን እነካና ከላይ ጆይን ኤጀንሲ የሚላለ ጆይን ኤጀንሲ የሚለውን ነክተን ቅድም ያስገባነውን ቁጥር እናስገባለን። 31 20 469 እናስገባና አፕሊኬሽኑን እናስጀምራለን ማለት ነው። ጆይን ኤጀንሲ አድርገን ገንዘብ በ20 ፋሚሊ የሚል ይመጣላችኋል። እሱ ነክታችሁ ጆይን ትላላችሁ። ከዛም ሰብሚት አድርጉ ይላችኋል። ይሄንን ኮንፊርም አድርጋችሁ ታስጀምሩትና የራሳችሁን ኤጀንሲ ክሬት ታደርጋላችሁ። ከዛ በመቀጠል እዛው በታች በኩል አለ፣ እሱን ክሬት አና ኤጀንሲ የሚለውን ነክታችሁ የኤጀንሲያችሁን ስም ሰውን በቃ ወደ ራሳችሁ ሊጋብዝ የሚችል ነገር ትጽፋላችሁ እዛ ቦታ ላይ። ከዛ ስልክ ቁጥራችሁን ታስገባላችሁ፣ ካንትሪያችሁን ትመርጡትና ትገባላችሁ። ከዛም ከዛ ትወጡና አሁን ቬሪፋይ ታደርጋላችሁ አካውንታችሁን። አሁን ታስክ የምትሏን ነክታችሁ ከላይ ታስክ የምትላለች እሷ ነክታችሁ ትመጣላችሁ። ከዛም ሆስት ታስክ የምትሏን ትነካላችሁ። ከዛም ቬሪፋይ የምትል በብጫ የተከበበች አለች፣ እሷን ነክታችሁ አካውንታችሁን ቬሪፋይ ታደርጋላችሁ። ከዛም ቬሪፋይ የምትሏን እነካና በመጀመሪያ ፎቶአችን አፕሎድ እናደርጋለን። ከዛም በመቀጠል የፊት አሻራችን እንሰጣለን ማለት ነው። አሻንጉሊቷ እንደምትለን እያደረግን ቬሪፋይ ካደረግን በኋላ ባክንልና እዛ ቦታ ላይ ቬሪፋይ ሆስት ታስክ የምትሏን ስነካ ቬሪፋይ ሚል ይጠፋል። ከዛም 60 በ60 60 በ180 እና 60 በ120 የሚል ይከፈትላችኋል። እሱን ነክታችሁ ጎ ትላላችሁ። እሱን ጎ ብላችሁ ሩም ውስጥ ያስገባችኋል። ከዛ ወንበሩን ነክታችሁ ትገቡና ለ3 ሰዓት ላይቭ ላይ ስትቀመጡ 6000 ፖይንት ይሰጣችኋል ማለት ነው። 6000 ፖይንት እሱን ነው በሰባተኛ ቀን ኤክስቼንጅ አድርጋችሁ የምታወጡት። እና ከዛም እቺ ጀስቲክ ምልክት አለች ከስር ያለችዋን እሷን ትነኩና ድራገን ጌም የሚል አለ፣ እሱን ነክታችሁ መጫወት ትችላላችሁ። እሱን ድራገን ጌም ሲከፍትላችሁ እሱን እየተጫወታችሁ ላይቫችሁን መጨረስ ትችላላችሁ። ከዛም እዛ ላይቭ ላይ በደንብ ያስረዷችኋል ሰዎች አሉ እናንተን የሚያስረዱ። ከዛ ፋሚሊ ጋር በቃ ተቀራርባችሁ በደንብ መስራት ትችላላችሁ። እና ይሄ ፕላትፎርም በጣም ሀሪፍ ፕላትፎርም ነው። ከሰራችሁበት በጣም የምታገኙበት ነው። እሱን ለማረጋገጥ ደግሞ ሌሎችን ጠይቋቸው፣ እዛ ላይቭ ላይ ያሉትን ሰዎች ጠይቋቸው። ቋሚ ስራቸው አድርጎ የሚሰሩ ሰዎች አሉና እናንተም እንሰራለን እናገኝበታለን ኦር ደግሞ ጊዜ አለን የምትሉ ከሆነ ይህንም ፕላትፎርም ላይ ቋሚ ስራችሁ አድርጋችሁ ራሱ ብትሰሩ በጣም አዋጪ ነው። ሶ ይህን ያክል ካልኳችሁ ይበቃል። ከዚህ በመቀጠል ደግሞ አዳዲስ ዩዘሮችን እንዴት መያዝ እንደምትችሉ ከስራችሁ እንዴት ማስገባት እንደምትችሉ ኔክስት ቪዲዮ ሰራለሁ። ኔክስት እያላችሁ ኮሜንት ላይ ጻፉልኝ። የቴሌግራም ሊንኬ ደግሞ ኮሜንት ሴክሽን ላይ አስቀምጬላችኋለሁ። አፑን ለማውረድ የምትፈልጉም እዛው ላይ አለ። ሶ ስልኬንም ከፈለጋችሁ ደግሞ ቴሌግራም ላይ አስቀምጬላችኋለሁ። እዛ ላይ መደወል ትችላላችሁ። ስለ ስራው በደንብ እናስረዳችኋለን። ለዛሬው በዚህ ይበቃል። ይመቻችሁ።